በወር ስንት ትከፈላለች? 100,000፣ 200,000 ወይስ ከዚያ በላይ? የብዙዎቻችሁን ጥያቄ ይዘንላችሁ መጥተናል። ዝነኛዋ ዩቲዩበር ጽጌ ከዩቲዩብ የምታገኙት ትክክለኛ ገቢ ዛሬ በዝርዝር እናያለን። ነገር ግን ገቢዋን ብቻ ሳይሆን ይህንን ብር እንድታገኝ ያደረጓት 3 ሚስጥሮች ስትሰሙ ትደነግጣላችሁ። እስከ መጨረሻው አብራችሁን ቆዩ። እንኳን በደህና መጣችሁ። ጽጌ ሮያል በኢትዮጵያ የዩቲዩብ መንደር ውስጥ በቆንጆ ቤተሰብ ቪዲዮዎች፣ በፕራንክ እና በቭሎጎች ትታወቃለች። ብዙዎቻችሁ ዩቲዩብ ስንት ይከፍላል ብላችሁ እንደምትጠይቁ እናውቃለን። የኢትዮጵያ የሲፒኤም ተመን መነሻ በማድረግ ሂሳቡን የምነግራችሁ ይሆናል። ወደ ዋናው ነጥብ ስንገባ ጽጌ በወር በአማካይ ከ1.5 ሚሊዮን እስከ 3 ሚሊዮን እይታ ወይም ቪዎችን ታገኛለች። በኢትዮጵያ ያለውን ተመን ብናሰላው ዩቲዩብ ለ1000 እይታ በአማካይ ከ0.5 እስከ $2 ሊከፍል ይችላል። ሂሳቡን ስንሰራው ጽጌ በወር 2 ሚሊዮን እይታ ካገኘችና በአማካኝ 1000 እይታ $1 ብናሰላው በወር $2000 ገደማ ታገኛለች ማለት ነው። ይህንን በወቅታዊ ቁጥር ገቢ ምንዛሬ ስናሰላው ደግሞ ከ200,000 ብር በላይ ይሆናል ማለት ነው። ግን የጽጌ ገቢ በዚህ ብቻ አያቆምም። ትልቁ የገቢ ምንጭ ከኩባንያዎች ጋር የምታደርገው የማስታወቂያ ስምምነት ነው። የተለያዩ የቁንጅና መጠበቂያዎች እና የቴክኖሎጂ ውጤቶች በቪዲዮቿ ላይ ሲስተዋወቁ ታያላችሁ። አንድ ትልቅ ማስታወቂያ በቪዲዮ መሃል ለመጥቀስ ብቻ ከ30,000 እስከ 60,000 ብር ልታስከፍል ትችላለች። እንግዲህ ጽጌ ሮያል ጠንክራ በመስራቷ ዛሬ እዚህ ደረጃ ላይ ደርሳለች። እናንተስ ዩቲዩብ መጀመር ሐሳብ አላችሁ ወይስ የጽጌ ገቢ አነሰባችሁ ወይስ በዛባችሁ? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ የየትኛውን ዩቲዩበር ገቢ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።